ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን የሀገር ውስጥና የባህር ማዶ አርዕስተ ዜናዎችን በቅድሚያ ወደ እናንተ እናደርሳለን። አብራችሁን ቆዩ። አውሮፓ መዋጋት ከፈለገ እኛ ዝግጁ ነን ሲሉ የሩሲያው ፕሬዝዳንት ቪላዲሚር ፑቲን ተናገሩ። ናይጄሪያ እሁድ ዕለት የተካሄደውን የመፈንቅለ መንግስት ሙከራ ተከትሎ በቤኒን ወታደራዊ ዘመቻ ማካሄዷን አረጋገጠች። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመለሱ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከባህልና ስነ ምግባር ያፈነገጠ አለባበስ የለበሱ ግለሰቦች አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረውን የሥራ ውል አቋረጠ። አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን ከስራ ማገዱን ዛሬ ህዳር 30 ቀን 2018 ዓ.ም በሰጠው መግለጫ አስታወቀ። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨውን ከኢትዮጵያዊነት ባህል ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃን ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁንን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አቅራቢ እንዲሁም አዘጋጅ እንደነበር ገልጿል። ይሁን እንጂ ከህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ በድምጽ በጽሁፍ እንዲሁም በተንቀሳቃሽ ምስል ጭምር የተደገፈ መረጃ ሲዘዋወር መታየቱን አረጋግጧል። አሻም ሚዲያ ይህንን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያን ባህል ወግ እንዲሁም የህብረተሰቡን እሴትና ሃይማኖት የሚያከብር ኤዲቶሪያል መርህ እንደሚከተል አጽንኦት ሰጥቷል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱን በጽኑ እንደሚያወግዝና ተቋሙን እንደማይወክልም ገልጿል። በተጨማሪም አሻም ሚዲያ ትሬኒንግ በመጨረሻም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ምክንያት በነበረው የሥራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ መቋረጡን አሳውቋል። ኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አክለውም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገርን ጥቅምና የህዝቦቻችንን ክብር እናስቀድም፣ ለዘመናዊነትና ለለውጥ ክፍት እንሁን፣ ሉዓላዊነታችን በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅማሮችና ውጤቶች እያሳየች እየተመነደገች እያንሰራረች ያለች ሀገር ናት ሲሉ ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል፣ ከትምህርት የተባረሩም አሉ ሲሉ የደባርቅ ዩኒቨርሲቲ ተማሪዎች ተናገሩ። 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጽሑፍ ማስጠንቀቂያ እንዲደርሳቸው ተደርጓል። ከሳምንት በፊት እርቦናል፣ ምግብ ይስተካከልልን በሚል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውና የተባረሩም እንዳሉ ተማሪዎቹ እየገለጹ ናቸው። ህዳር 27 ቀን 2018 ዓ.ም 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተወስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱት ተማሪዎች ቁጥር ወደ 17 አድርሰውታል። ሌሎቹ ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉም ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉ
በሰላማዊ ሰልፉ ወቅት የደረሰባቸውን በማስታወስ ያማሩት ተማሪዎቹ አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ የተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። ዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው የጽሑፍ ምላሽ ሰጥተዋል። በዚህም በዩኒቨርሲቲያችን ህገወጥ ሰልፍ በመመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚክና የዲሲፕሊን ቅጣት ተላልፏል ብለዋል። ከባህልና ስነ ምግባር ያፈነገጠ አለባበስ የለበሱ ግለሰቦች ተያዙ። የኢትዮጵያ ፌዴራል ፖሊስ በቅርቡ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በህዝብ ፊትና በቴሌቪዥን ቀጥታ ስርጭት ላይ ከሀገሪቱ ባህልና መልካም ስነ ምግባር ያፈነገጠ ሰውነትን የገለጠ አስነዋሪ አለባበስ ለብሰው የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። ፖሊስ ክስተቱ ከህዝብ ዘንድ ከፍተኛ ተቃውሞ ማስተናገዱን ተከትሎ ወዲያውኑ በክሱ የተጠረጠሩ ግለሰቦች ከዝግጅቱ አቀናባሪዎችና ስፖንሰሮች ጋር በቁጥጥር ስር አውሏል። በተለይ ምርመራ የተጀመረባቸው ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛሄ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም ይገኙበታል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራው ተጠናክሮ እንደሚቀጥል ገልጿል። ናይጄሪያ እሁድ ዕለት የተካሄደውን የመፈንቅለ መንግስት ሙከራ ተከትሎ በቤኒን ወታደራዊ ዘመቻ ማካሄዷን አረጋገጠች። የሀገሪቱ ወታደራዊ ኃይሎች ከቤኒን መንግስት በቀረበላቸው ሁለት የተለያዩ ጥያቄዎች መሰረት እና በኢኮዋስ ፕሮቶኮል ስር እርምጃ መውሰዳቸውን የናይጄሪያ ፕሬዝዳንት ጽህፈት ቤት አስታውቋል። ተዋጊ ጀቶች የቤኒን የአየር ክልል አልፈው እንደገቡና የምድር ጦርም በየብስ መሰማራቱ ተገልጿል። ፕሬዝዳንት ቲኒቡ የናይጄሪያ የጦር ኃይሎች በፍጥነት ምላሽ በመስጠታቸውና በሙያዊ ብቃታቸው አድናቆት ችረዋል። የናይጄሪያ የጦር ኃይሎች በመንግስት ግብዣ የቤኒን ሪፐብሊካዊ ህገ መንግስት ስርዓትን ለመከላከልና ለመጠበቅ በጀግንነት ቆመዋል ሲሉም ተናግረዋል። እሁድ ምሽት የቤኒን ፕሬዝዳንት ፓትሪስ ታሎን ሁኔታው ሙሉ በሙሉ በቁጥጥር ስር ውሏል ብሏል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በዚህም በሳምንቱ ውስጥ በተደረገ 8 ዙር በረራ 28 ጨቅላ ህጻናትን ጨምሮ 2269 ወንዶችና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስቴሩ ገልጿል። ሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩና ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች የአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ መሆኑን ተናግሯል። መስከረም 5 ቀን 2018 ዓ.ም የተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ባወጣው መግለጫ አስታውቋል። አውሮፓ መዋጋት ከፈለገ እኛ ዝግጁ ነን ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። ፕሬዝዳንት ቭላዲሚር ፑቲን አውሮፓ ለጦርነት ጅማሮ ፍላጎቱ ካለው እኛ ሁኑኑ ዝግጁ ነን ሲሉ ተደምጠዋል። ሩሲያ ከአውሮፓ ጋር የመዋጋት ውጥኑ የላትም፣ ነገር ግን ከጀመሩ ዝግጁ ነን ማለታቸው አነጋጋሪ ሆኗል። የአውሮፓ ሀገራት የሰላም አጀንዳ የላቸውም በሚል የፕሬዝዳንቱ አጣጥለዋል።